ጦርነቱን ለማስወገድ እንሰራለን፣ ለሰላም ብለን የምንሸጠው ግዛት ግን የለም ሲሉ ፕሬዝዳንት ጀነራል ታደሰ ወረደ ገለጹ። በኢትዮጵያ ያሉት ቱር አገልግሎት ፍቃድ ተሰጥቷቸው ሲሰሩ የቆዩ የሁሉም የስፖርት ውድድር ድርጅቶች የስራ ፍቃድ መሰረዙን አስታወቀ። ስምረት ፓርቲ በሰባተኛው ሀገራዊ ምርጫ ለመወዳደር ዝግጅት ያካሄድክ ነው አለ። የተባበሩት መንግስታት በሱዳን ኮርዶፋን በሰላም አስከባሪዎች ላይ የተፈጸመውን የድሮን ጥቃት አወገዘ። ለሰላም ሲባል ዩክሬን የኔቶ አባልነት ጥያቄውን ትተዋለች ሲሉ የዩክሬን ፕሬዝዳንት ዘለንስኪ አስታወቁ። ሰላም ጤና ይስጥልኝ ውድ ተከታታዮች፣ በዛሬው ዝግጅታችን እነዚህና ሌሎች አዳዲስ መረጃዎችን ይዘን ቀርበናል። ቻናላችን ሰብስክራይብ ያደረጋችሁን ተከታተሉ ይጋብዘን። ወደ ዝርዝሩ እናልፋለን። ጦርነትን ለማስወገድ እንሰራለን፣ ለሰላም ብለን የምንሸጠው ግዛት ግን የለም ሲሉ ፕሬዝዳንት ጀነራል ታደሰ ወረደ ገለጹ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ይህን ያሉት የትግራይን ህልውናና ደህንነት ማረጋገጥ በሚል መሪ ሐሳብ ከታህሳስ 2 2018 ዓ.ም ጀምሮ ለ3 ቀናት ሲካሄድ በቆየው የትግራይ ጊዜያዊ አስተዳደር የአመራር ቅጣጫዎች እቅዶችና አፈጻጸም ላይ ከክልል ከዞንና ከወረዳ ከፍተኛ አመራሮች ጋር ባደረጉ ስብሰባ ላይ ነው። ትግራይ በተለያዩ ዘርፎች እጅግ በጣም አስቸጋሪና ጫና የበዛበት ሁኔታ ውስጥ ትገኛለች ያሉት ፕሬዝዳንት ታደሰ ወረደ ያለን ምርጫ እነዚህን ችግሮችን ተቋቁመን መውጣት ነው ብለዋል። በተለያዩ መንገዶች እገዳው እንዲጨምርና እንዲወሳሰብ የሚያደርጉ ብዙ እንቅስቃሴዎች አሉ። በመሆኑም የአደጋው መጠን ከፍተኛ ነው ብለዋል። ውስጣዊም ሆነ ውጫዊ አደጋ ከጊዜ ወደ ጊዜ እየጨመረ ይሄዳል። በመንግስታዊ አገልግሎት ላይ ያለው ጫና መጨመሩ፣ ያለን ደካማ ኢኮኖሚ፣ ስርዓታዊ የሚመስል የሙስና ችግር ተጠናክሮ የሚቀጥለው እገዳና በውስጣችን ሆነው የሚሰሩ አካላት በመጨመራቸው የተገላጭነታችን መጠን በእጥፍ እንዲጨምር አድርጎታል ሲሉ ጀነራል ታደሰ ወረደ ተናግረዋል። ሀገራት የራሳቸውን ፍላጎት የሚያስቀድሙበት ብትሞትም የሚሰማህ በሌለበትና ለሰብአዊነት የሚሰጠው ትኩረት በቀነሰበት ዓለም አቀፍ ሁኔታ ውስጥ እንገኛለን ብለዋል። አደጋዎች ተሸክሞ በማይቀጥልበት ሁኔታ ውስጥ ነው ያለነው። እነዚህንም መፍታት የምንችለው አንድ በመሆን በመረጋጋት እንዲሁም በራሳችን አቅም ብቻ ነው ያሉት ጀነራል ታደሰ ወረደ አንድ ከሆነንና አቅም ከገነባን የመስማት አቅማችንና የመደራደር አቅማችን ከፍ ያደርጋል ብለዋል። ከጎረቤት ከክልሎች ከፌዴራል መንግስት ጋር ያለውን ግንኙነት በአግባቡ እንሰራበታለን ያሉት ፕሬዝዳንት ታደሰ ወረደ የሚኖርና የምንፈጥረው ግንኙነት ግን በአቻ ለአቻ መርህ በራስ በተሳሰር መደጋገፍ ላይ የተመሰረተ መሆን አለበት ብለዋል። ጦርነትን አለመግባባት ለማስወገድ እንሰራለን፣ ለሰላም ብለን የምንሸጠው ግዛት ግን የለም በማለት ተናግረዋል። የሁሉም የስፖርት ውድድር ድርጅቶች የስራ ፍቃድ ተሰረዘ። በኢትዮጵያ ያለው ቱር አገልግሎት ፍቃድ ተሰጥቷቸው ሲሰሩ የቆዩ የሁሉም የስፖርት ውድድር ድርጅቶች የስራ ፍቃድ መሰረዙን አሳውቀዋል። በኢትዮጵያ ለቱር አገልግሎት ከፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት በተሰጡ መመሪያዎች እንዲሁም ለኢትዮጵያ ለቱር አገልግሎት በህግ በተሰጠው የቁጥር ስልጣን መሰረት የሁሉም የስፖርት ውድድር ድርጅቶች የስራ ፍቃድ ከታህሳስ 6 ቀን 2018 ዓ.ም ጀምሮ የተሰረዙ መሆኑን ገልጸዋል። አገልግሎቱ የፍቃድ መሰረዛውን አስመልክቶ ባወጣው ይፋው መግለጫ ውሳኔውን የህዝብ ጥቅምን ለማስከበር የተወሰደ እርምጃ መሆኑን የገለጸ ሲሆን ውሳኔው በስራ ላይ ባሉትና ቀደም ሲል በይፋ በታገዱት በሁሉም የውድድር ድርጅቶች በእኩልነት ተፈጻሚ ይሆናል ብለዋል። የፍቃድ ሰረዛ ውሳኔው የተወሰደው በውርድና በፋይናንስ ዘርፍ ላይ በተካሄደ አገር አቀፍ ጥልቅ ግምገማ ላይ በመሰረት መሆኑን ጠቁመዋል። የሎተሪ አገልግሎት ባወጣው መግለጫ መሰረት ከዚህ ጋር በተያያዘ በሂደት ላይ ያለው ምርመራ በዘርፍ ውስጥ የተንሰራፋ ህገወጥ አሰራር፣ የፍቃድ ውል ጥሰትና ለብሔራዊ ደህንነት ስጋት ከሚሆኑ ህገወጥ የገንዘብ ዝውውሮች እንዳሉ በግልጽ አመላክተዋል ነው ያለው። አገልግሎቱ ለሚመለከታቸው አካላት ባስተላለፈው መመሪያ መሰረትም ሁሉም የስፖርት ውድድር ድርጅቶች ከታህሳስ 6 ቀን 2018 ዓ.ም ጀምሮ በአካል ወይም በዲጂታል በሌላ መንገድ የሚካሄደው ማንኛውም የውድድር ስራ ወዲያውኑ ማቋረጥ እንደሚጠበቅባቸው፣ ሁሉም የገንዘብ ማስገቢያ መንገዶች አገልግሎት መስጠት ማቆም እንዳለባቸው፣ አዲስ ውድድር መቀበል ፈጽሞ የማይቻል መሆኑ፣ ሁሉም የሰርቨር መረጃዎች፣ የፋይናንስ መዝገቦችና የተጠቃሚ መረጃዎችን በጥብቅ ጠብቀው የማቆየት ግዴታ እንዳለባቸው፣ ማስረጃን ማጥፋት፣ መቀየር ወይም ማሸሽ በወንጀል ህጉ መሰረት የሚያስቀጣ መሆኑን ያስገነዘበ፣ በውሳኔው መሰረት የተላለፈውን መመሪያ የሚጥስ ማንኛውም አካል በህግ ተጠያቂ እንደሚሆን የኢትዮጵያ ሎተሪ አገልግሎት አሳውቀዋል። ስምረት ፓርቲ በሰባተኛው ሀገራዊ ምርጫ ለመወዳደር ዝግጅት ያካሄድክ ነው አለ። የትግራይ ዲሞክራሲያዊ ስምረት ፓርቲ በሰባተኛው ሀገራዊ ምርጫ ለመወዳደር ዝግጅት እያደረገ መሆኑን አስታውቋል። በብሔራዊ ምርጫ ቦርድ ህጋዊ እውቅና ያገኘውና ከህወሓት የተገነጠለው ስምረት ፓርቲ የምክር ቤቱን የመጀመሪያ ስብሰባ አካሂደዋል። በመድረኩም ፓርቲው ያለፉትን 6 ወራት ያከናወናቸው የስራ አፈጻጸም መገምገምን ጨምሮ በተለያዩ አጀንዳዎች ላይ የተወያየ የስምረት ስራ አፈጻጸም አባልና የሚዲያና ኮሚኒኬሽን ኃላፊ አቶ ብርሃኑ ገብረየሱስ ተናግረዋል። የሰባተኛው ሀገር አቀፍ ምርጫ ቅድመ ዝግጅት ከአጀንዳዎች መካከል አንዱ እንደነበርም ጠቁመዋል። በዚህም ለምርጫው የሚወዳደሩ እጩዎችን ለመምረጥ እና ቅስቀሳ ለማድረግ መዘጋጀቱን አንስተዋል። ምንም እንኳ በትግራይ ክልል የደህንነት ችግር ቢኖርም ህዝቡ ይመራኛል የሚለውን አካል በሰላማዊ መንገድ እንዲመርጥ ፓርቲው የበኩሉን ይወጣል ብለዋል።
በንግድ ባንኮች መካከል ያለው የዶላር መግዣ ዋጋ ልዩነት እስከ 15 ብር ከፍ ማለቱ ተነገረ። ኢትዮጵያ ወደ ገበያ ተኮር የምንዛሬ ተመን ስርዓት ከተሸጋገረች ከአንድ ዓመት በኋላ የሀገር ውስጥ የውጭ ምንዛሬ ገበያ በአስደንጋጭ ሁኔታ መከፋፈልና የግብይት ወጪዎች በእጅጉ መጨመራቸውን የኢትዮጵያ ኢኮኖሚክስ ማህበር ገልጸዋል። የንግድ ባንኮች ለአንድ የአሜሪካ ዶላር የሚገዙበትና የሚሸጡበት ተመን ላይ ያለው ልዩነት እስከ 15 ብር ድረስ ከፍ ማለቱ በገበያ ውስጥ ጤናማ ውድድርና የተቀናጀ አሰራር አለመኖሩን የሚያመለክት ትልቅ ፈተና እንደሆነ ተገልጸዋል። የኢኮኖሚክስ ማህበር ባወጣው ሪፖርት መሰረት በ2018 ዓ.ም የበጀት ዓመት የመጀመሪያ ሩብ ዓመት ብር ከአሜሪካ ዶላር አንጻር በ8.1 በመቶ በማሽቆልቆል ከ135 ወደ 146 ብር ደርሰዋል። በታህሳስ 2018 ዓ.ም ደግሞ ከ154 ብር በላይ ሆነዋል። እንደ ሪፖርቱ ከሆነ ባንኮች የመግዣና የመሸጫ ዋጋዎች መካከል ያለው ልዩነት ባለፈው ሩብ ዓመት ከ3.1 በመቶ ወደ 6.8 በመቶ የመጀመሪያ ሩብ ዓመት ከፍ ብለዋል። ይህ መስፋፋት የዘርፍ ተዋናዮች የአደጋን የመፍራት ዝንባሌ፣ የተገደበ የባንኮች መካከል የንግድ ልውውጥና መሰረታዊ የገበያ ውዝግብ መጨመሩን የሚያመለክት መሆኑ ተጠቅመዋል። ወደ ውጭ መረጃ ስናልፍ የተባበሩት መንግስታት በሱዳን ኮርዶፋን ሰላም አስከባሪዎች ላይ የተፈጸመውን የድሮን ጥቃት አወገዘ። የተባበሩት መንግስታት ድርጅት በሱዳን ማዕከላዊ ግዛት ኮርዶፋን ኩዱግሊ በሚገኘው የሎጂስቲክስ ጣቢያ ላይ የተሰነዘረውን የድሮን ጥቃት አወግዘዋል። ጥቃቱ በባንግላዴሽ ሰላም አስከባሪ ቡድን አባላት ላይ ሞትና ጉዳት አስከትሏል ነው የተባለው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በሰጡት መግለጫ በሰላም አስከባሪዎች ላይ የሚፈጸሙ እንዲህ አይነት ጥቃቶች ፈጽሞ ተቀባይነት የሌላቸውና የጦር ወንጀል ሊሆኑ የሚችሉ ናቸው ብለዋል። በጦርነት የተሳተፉ አካላት የተመድ ሰራተኞችና ንጹሃን ዜጎች የመጠበቅ ግዴታ እንዳለባቸው አሳስበው ተጠያቂነት እንዲሰፍን ጥሪ አቅርበዋል። እንደ ድርጅቱ መረጃ በጦርነቱ በምትታመሰው ሱዳን ቅዳሜ ዕለት በተመድ ጣቢያ ላይ በተፈጸመ የድሮን ጥቃት 6 ሰላም አስከባሪዎች ተገድለዋል። በጥቃቱ ሌሎች 8 ሰላም አስከባሪዎች ቆስለዋል የተባለ ሲሆን ተጎጂዎች በሙሉ በአብይ ግዛት በሰፈረው የተባበሩት መንግስታት የጸጥታ አስከባሪ ኃይል ውስጥ የሚያገለግሉ የባንግላዴሽ ዜጎች ናቸው። ጉተሬስ በተባበሩት መንግስታት ሰላም አስከባሪዎች ላይ የሚሰነዘረው ጥቃቶች በዓለም አቀፍ ሕግ የጦር ወንጀል ሊሆኑ ይችላሉ ያሉ ሲሆን የዚህ ምክንያት አልባ ጥቃት ፈጻሚዎች ለሕግ እንዲቀርቡ ጠይቀዋል። የሱዳን ጦሩ ለጥቃቱ ተጠያቂ ያደረገው ከሰራዊት ጋር በመዋጋት ላይ ያለው የፈጥኖ ደራሽ ኃይልን ነው። ነገር ግን ከፈጥኖ ደራሽ ኃይል በኩል እስካሁን የተሰጠ ምላሽ አለመኖሩን የዘገበው አፍሪካ ኒውስ ነው። ለሰላም ሲባል ዩክሬን የኔቶ አባልነት ጥያቄውን ትተዋለች ሲሉ የዩክሬን ፕሬዝዳንት ዘለንስኪ አስታወቁ። በሩሲያና በዩክሬን መካከል ለዓመታት የዘለቀውን ጦርነት ለማስቆም ሲባል ዩክሬን የኔቶ አባልነት ጥያቄውን ትተዋለች ብለዋል የዩክሬን ፕሬዝዳንት ቭላዲሚር ዘለንስኪ። ፕሬዝዳንት ቭላዲሚር ዘለንስኪ በአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ከተመራው ልዑክና ከአውሮፓ ሀገራት ከፍተኛ ባለስልጣናት ጋር በጀርመኗ ከተማ በርሊን የመከረ ነው። ውይይቱ የሩሲያ ዩክሬን ጦርነት ለማስቆም ያለመ ሲሆን ይህን ለማድረግ ያስችላል ተብሎ በተዘጋጀው የሰላም ስምምነት ላይ ያተኮረ ነው። በፕሬዝዳንቷ ተወክላ ውይይት ያደረገች ያለችው ዩክሬን ለዘላቂ ሰላም መስፈን ቁርጠኛ መሆኗን አስታውቃለች። በዚህም ለጦርነቱ መባባስ አንዱ ምክንያት የነበረው የኔቶ አባልነት ጥያቄዋን በጊዜያዊነት መሰረዟን አስታውቃለች። በምላሽም ደህንነቷና ስምምነቱ የተጠበቀ እንዲሆን በማድረግ ሀገራቷ ከጎኗ እንዲቆሙ ጥሪ አቅርበዋል። በተጨማሪ ከይዞታው ጋር በተያያዙ ላይ አለመስማማቶች ላይ ንግግር እንደሚካሄዱ ነው የተጠቀመው። በአሜሪካ አስተባባሪነትና በአውሮፓ ሀገራት ተሳትፎ የተዘጋጀው የሰላም ስምምነቱ ተኩስ አቁም የመጀመሪያ እርምጃ በማድረግ በሁለቱም ሀገራት በኩል ላይ ያሉ የይዞታ ጥያቄዎችን፣ የደህንነት ዋስትና እንዲሁም የስልጣን ማዕቀቦችን የሚዳስስ መሆኑን የሮይተርስ ዘገባ አስነብበዋል። ከጉዳዩ ጋር ተያይዞ ከሩሲያ የተነሳ ሀሳብ ባይኖርም በአውሮፓ ሀገራት በሚቃኝ ድርድር ላይ ሩሲያ የመገኘት ፍላጎት እንደሌላት ማስታወቋ የሚታወስ ነው። የተወደዳችሁ ቻናላችን ተከታታዮች የዕለቱ መረጃዎች እነዚህ ነበሩ። ቻናላችን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን እንሰናበታችኋለን። ሰላም።